እንዲነች ሀገሬ እንጂ በግንግቻ ቢቄቱ መናቴ ላይ ለስሜታ መላከች ኢትዮጵያ በረከና ሁሉ ባይገልጽ ያለው እንግዲህ ኢትዮጵያ እንዲያልከን ያመጣችው አይተሻላ አዳሜ እንዲነች ኢትዮጵያ ኦሪጂናል ፊልተር ምናምን የለበትም እንዲ ካሜራ ኖርማል ነው እንደዚህ አመዱን ጨምራልኝ ለቀቀች ስለዚህ አሁን ዱባይ ነው ያመዳኒ ያለሞይ አባቴ አብላክ የዱባይ አብጋር የኢትዮጵያ አምላክ ቫይረስን የኢትዮጵያ ቫይረስ ኮሮና ከኔ ጋር የመጣ ዱቄት ጦንቃይ ስብስቤ በክሎሮክስ በዴቶን እጥባቅና ካናቴ ላይ ይጠባውና ድንግሌ መልስልኝ የዛሬ መቤት የማርያም ቀን ይሄ እናቴ ላይ ዱቄት የተፈሰሰ ቀይረኝ አባቴ ወይ በክሎሮክስ እጥብ አርግታ ኮሮና ቫይረስ እንዳጠፋ ካናቴ ላይ አጥፋልኝና እንደ በፊቱ እንድስናና ድንግሌ መልስልኝ አሁን ማንም አባከና ያለኝ አይደለም ተንገብግቤ ተንጠልጥሌ ወርቆስ ነኝ አገብቻለሁ ብዬ ስላወራው ሰው ማንም ያወራኝ አይደለም ምንድነው የት ሀገር ነው ያስቀር ባህሪ ምን እንድትወድ መሐመድ እንድታገባ የት ነው ያለው መሐመድ ባህሪ ታዲያ ለምን መተተባት ሊያገባል እሷ ምን ነበር የምትሰራው እዛው ስራ ነበር ትሬኒንግ ፖስት ነበር የወስደሽ ስንት ዓመት ነው ከገባባት 4 በዚህ 4 ዓመት ውስጥ ምን አረካት ብዙ ነገር አረኳት ብሯን አስጠፋን የምን ብር የሰራችበትን በየትኛው አይሮፕላን ነበር የምትሰራው ፕራይቬት ኤርላይንስ ነው እና እሷ እዛ ሆስተስ ነበረች ያው እዛው ከሳውዲ እዛው ገልፍ ነበር ስራ የምትሰራው እዛ ትሬኒንግ እየወሰደች ነበር ጎበዝ ነበረች እና ለምን መተትክባት ነው ጥያቄ ወደድኳት በምን ሰጣት የሚጠጣ ወይ ከዛማ በቃ ብላት ምሽም ቢያለችኝ በጓደኞቿ ፊት ባመጣላት ወርቅ ዳይመንድ ባመጣላት እንዴ አለች አንገቷ ላይ ካረገው የነበረው የሆነ መስቀል እሱ አላስቻለም በቃ እኛ ግን ገብተን በቃ ህይወቷን አበላሽ መስቀሉ ነው ወደዛ እንዳትሄድ ያደረጋት ማለት እዚህ ያለች ታገለግል ነበር ቤተክርስቲያን ለሰው ደግናት እሱ መሰለኝ ያው ብቻ ደግነት ምን ዋጋ አለው ካልጸለዩ ብቻውን ምን ዋጋ አለው ያው ገባንኛ ገብታችሁ ምን አደረጋችኋል ወደዚህ ልትመጣ ስትል ልቧን ሰወር ነው እሺ 2 ዓመት ሙሉ እኛ ቁጭ አለን ማለት ልጅ ወልዳ የለም ወልዳለች ስታገባ የመጣችውን በስልክ እየተደዋወሉ ነበረ ከዛ መልስ መዚህ ስትመጣ እንደምታገባው እርግጠኛ ነበርኩኝ ከዛ ልቧን ሰወር ነው ሰወሩ ተባለ ሰወር ነው ባሏ ማን ይባላል ግርማይ ኪዳኔ ይባላል እንደዛ ነው እሺ ምን አረጋችሁት እሺ ግርማይ ኪዳኔና እሷን ምን አረጋችሁ በቃ ተውን ልቀቅልን ብለናል ታዲያ ምኑ ላይ ነው ሰወራችሁ እኛ ልታገባ መምጣቷን እዚህ ሀገር ስትመጣ ይሄ ሰውዬ እንደምታገባ ስናቅ በቃ ገባን ስራችንን ሰራን ሰወር ነው ልቧን እሷ ልጅ መውለዷን አጣቅም በጭራሽ መስራቷንም አጣቅም በጭራሽ አሁን ቤት ያለችው ልጅ አጣቅም አሁን ከነቃሽ በኋላማ ልጅሽ ናት ብለው አሳየው ታቀፈቻት በቃ በመስታወት እያስተያየች ልጅ ትመስላለች እያለች አየቻት በመስታወት እያስተያየች እኔን ትመስላለች አለች እንጂ አጣቅም ልጅ መውለዷንም አጣቅም እናንተ ናችሁ የሰወራችኋት ገብተን ልቦኗን ሰወር ምንም ነገር ታያለች ግን ምንም ነገር አታውቅም ገንዘብ ሳጥታችሁ ባላል የሱንም የሷንም ተጨርሰናል ገንዘብ እንዴት ነው ያጠፋችሁት የሱንማ ሲደውል ያው ሚስቴ አይደለም የሚለው እሺ ሚስቴ ብሎ ይደውላል ታዲያስ ደህና ነሽ ወይ እንዴት ነሽ ቤት ጎደለ ወይ ብሎ ሲል አይ አልጎደለም እኔ አሁን አመመኝ ብዬ አልኩት ብላ ነው ብላችሁ ነው ይደውላል እኛ ብለን ለሱ ብላ ማለት ነው እኛ ግን እኛ ለምናወራው ግርማይ እኔ ቆንጆ አመመኝ እሱ ደግሞ ድንግጥ ብሎ ምን ሆነሽ ነው ምናምን ሲል ካንሰር ያዘኝ የማህፀን ካንሰር ሐኪም ቤት ሄጄ ካንሰር ተባልኩ ብዬ አልኩት ከዛ አይዞሽ እኔ ያለው ምን ታዲያ ሐኪም ቤት ሄጃለሽ በቃ ብር ልክ ያለው ታከሚ ሐኪም ቤት ብሎ መጀመሪያ 200,000 ብር ላከ ከዛ እሱን አጠፋ ነው ባንዴ እንኳን ለሜላኮ ቀስ በቀስ እኮ ነው የላከው ሂጂ ክፈይ ይለኛል ከፈልኩ ለዋለው የታከምሽ ነው መድኃኒት እገዛለሁ ለዋለው ከዛ ብሩ ደግሞ አለቀ እላለሁ ይልካል አሁን 200,000 እሷ ነች የምትጠይቀው እናንተ ናችሁ እኛ ነን የምንጠይቀው ለሱማ እሷ ነው የምትመስለው እኮ እናለቅሳለን አውቀን እንዲያምነን እናለቅሳለን
ከዛ ደግሞ ጭማሪ ብር ይላካል። በቃ በየጠንቋይ ቤት እየሄድን አዋሳ ወስደን እዚህ የሚያምኑት ጋር ጌታ እያሉ ወሰድን። በተንን ብሩን እዛ የሚገባ የሆነ የሚሰበሰብ አለ ለእንትን ተብሎ እዛ ወደ 10,000 ብር ሰጣናቸው። 10,000 ብር አዋሳ እዛ የሚዘመርበት አለ አሴምብል ተብሎ የሚዘመርበት ቀዛ እየጨፈርን ደስ ብሎን በደረጃ ነው ብሩ። መጀመሪያ ቤት እያለን መጠጥ ቤት ምንድን ነው የምጠጡት? ዋይን፣ ተኪላ፣ ቮልካ፣ ጂን፣ ቢ52፣ አማሮላ ብዙ ነው። ሳሙካ በቃ ብዙ የተለያዩ መጠጦች ነው። ውስኪ ሳሙካ ደግሞ ምንድን ነው? የሚያቃጥል መጠጥ አለ። በጣም ኃይለኛ መጠጥ አለ። ቢ50 ደግሞ የትኛው? ቢ52 እንደ ቾኮሌት አይነት መስሎ የሚጠጣ አለ። በትንሽ ይህች የምታከል ሰዓት ይለኮስና ጥጥት ነው የሚደረገው ባንዴ። በስንት ብር ነው እሷ? አንዱ ያው እንደ መጠጥ ቤቱ ይለያያል ዋጋቸው። ለምሳሌ በቢ50 ያጠጣፋችሁት? በቢ50 ቢያንስ ወደ 3,000 ምናምን እንደዛ ከፍተናል። እሺ በውስኪ ምን ያህል አጥታችኋል? ውስኪ ቦትልም እናወርዳለን አንጨርሰውም ጥለነው እንሄዳለን። ያው 1,000 2,000 ይሸጣሉ እንደ ቤቱ አይነት ማለት ነው። እንደ ቤቱ ውስጥ ሌሊት ነው የምታጠጣው? ቀን ነው የምታጠጣው? ሌሊት። ቀንማ ቤት ተኝታ ነው የምትለው። ሌሊትማ ጠጥተን ቀንማ ቀን ትተኛለን። ቤት መተን ቤት እንተኛለን። እንዴ አትቃጠልም እንዴ? ጉበቷ ምኑ ጨጓራ አይቃጠልም? አሁን ነው ስትነቃ እኮ አሁን ነው ተቃጠለችው። አሁን ስትነቃ እኛ ስንያዝ ያው ሰውነቷ ውስጥኛ ያልነበረን ስንጠጣ የነበረው አሁን ስንያዝ በቃ ጧት ደም ትተፋለች። ሽሮ ፍትፍት ስጡኝ ነው የምትለው። አትበላም ነገር አይውላችሁ። እንዲህ አይነትም ማለት አይታየንም። አጥርተን የማየት እድልን ይከለክለናል። አርቀን የማየት ባህሪም ከህይወታችን ይጠፋል። ግን ክርስቲያኖች ነን። ክርስቶስ አጠገቡ ሆኖ ምን ታያለ ሲለው ዛውና ዛፍ ሲመላለስ ያለዋል። እንዲህ ይኮናል በቃ። እሺ ካንሰር ነው እውነቱን አመማት? ኧረ አላመማትም፣ ውሸት ነው። እኛ ብሩን ለማጥፊያ ነው እንጂ ብሩን ማጥፊያ ሰበብ እኮ ነው የሰራበትን እዛ ሄዶ እሱን ለማጥፋት ነው እንጂ እሱ ካልጠፋ ደሃ ካልሆነችማ እኛ ጋር ትመጣማ። ብርኛ ስላለ እኛ ጋር ተመልሳ ትመጣለች እያለን የሚሰሩትን ብር እናጠፋዋለን። እሱ እኮ ደክሞ ነው ገንዘቡን የሚልክ። አዎ እናውቃለን። ምን ያህል ስንት ሺህ ብር እንትን አላችሁ? የሱ ኧረ ከ700,000 በላይ ይሆናል መሰለኝ። እንደዛ ነው። በስንት ወር አጠፋችሁት? ወር በ5-6 ወር ባልሞላ ጊዜ ውስጥ ማለት ነው። ምን አደረጋችሁ? እየበታተንን በመጠጥ ቤቱ በየጠንቋይ ቤቱ በየሰው እየሰጠን ብትን እያደረግን በየመንገድ ታክሲ ውስጥ ሁሉ አውቀን ጥለን እንሄዳለን ብሩን ማለት ነው። እሺ ለጠንቋይስ ብር ያልሰጣችሁም? ሰጠናል። የት? ደብረ ዘይት። ለምን ወሰዳችኋት ወደዛ? ደግሞ እዛ ደግሞ ሄደን እስቲ እንለማመድ ከያገሩን አኗኗር ብለን ይዘናት ሄደን ያገሩን ለማመድ አኗኗሩ። ታዲያ ጠንቋዩ ጋር ሄደን ምን ያውቃል ብለን ማለት ነው። ስንሄድ ምንም አያውቅም፣ ዝም ብሎ ነው ሰው ተሰብስቧል። እንደዚህ ምናምን ነጠላ ለብሶ በርሶ መጀን ምናምን ይላል። ምን ማለት ነው በርሶ መጀን? ምናምን ግራ ገብቶኝ ነበር። ከዛ ስትገባ በርሶ መጀን እያልክ ነው ያው እሷን ስትገቢ ማለት ነው። ለሷ እሺ ብዬ ነጠላ ለብሼ የሆነ የውሸት ወረቀት ይዣለሁ በእጄ። አላነበበውም እኮ ካንሰር ይዞኛል ይኸውና ካንሰር ተይዤ አንተ ትፈውሳለህ ተብሎ ነው ብዬ ሰጠሁት። ከዛ የሆነ እንደዚህ ክብ ነገር ዕጣን ማጨሻ አለ አጨሰውና እዛ ላይ በል የተቃጠለውን በውሃ በጥብጦ ጠጣ። እንኳን ካንሰር ካሁን በኋላ ካንሰር የያዘው ሰው ባጠገባ ያልፍም ማለት ስቄበት 7,000 ብር ሰጥቼው ያወጣው ደግሞ እንደገና 7,000 ብር። እዛ ያሉት እንዲያምኑ ነው እንዲከተሉት እዛ ያሉት። እዛ ላሉት መንፈስ መርዳት ነው። ታዲያ እንደዛ ማድረግ እኮ ነው እንጂ ምንም አያውቅም እኮ ዝም ብሎ ነው የተቀመጠው። ምንም አያውቅም። እሺ እንደዛ አድርጌው ወጣው። ብሩን ለማስጨረስ ነው ይሁን ብሩን የዛን የባልየውን ብር ለምን ሁሉ አሰብክ? እንደዚህ አይነት አንተ ተናገር መጥተህ እንዲህ አይነት ተንኮል ወሰደብኝ። እኔ ላገባ የነበረውን ወሰደብኝ። ስለዚህ መጥፋት አለበት። ዳ ምርር ሲለው ያው ውጪልኝ ማለት ይቀራል። በተዘዋዋሪ መንገድ ልታገኛም ማለት ነው። አዎ እናትየዋ ታውቃለች አንተ እንዲህ ማድረግህ? ኧረ ማንም አያውቅም። እንደ ልጅቷ ሆኜ ነው የምኖረው። ባህሪዋን ተመሳስዬ የምትሰጠውን ሰጥታ የምትሰራውን ሰርታ እንደሷ ሆኜ ለልጆቹ የምታደርገውን ብርም ፀጉራቸውን ታሰራለች፣ ምግብ ታበስልላቸዋለች፣ ትምህርት ቤት ትከፍላለች፣ ወላጅ ሲባል ትሄዳለች። እኛ ነው የምንሄደው፣ ግን ያው ለእነሱ እሷ ነው የምትመስላቸው። ምንም አያውቁም። አላሳወቅንም። አንሰሯለን። ኧረ ውሸት የለም፣ ውሸት ነው። በአፍ እኮ ነው።
በአፍ ነው እኮ ውሸት ነው። የለም እኮ ለምንድን ነው በሰው ነፍስ የምትጫወቱት? እንዴ በቃ የሰው ብር የኛ ብር እንዲጠፋ እኮ ነው አላማችን እኮ ብሩ እንዲጠፋ